ማለቴ በዚህ ምክንያት እኛን መተው ነበረበት ማለት እኛን ለመፈለግ እኛን ለመውደድ ለዛ ነው እንደዚህ ያደረገው ምክንያቱም እኛ ለሱ በጣም አስፈላጊዎች ስለሆነ የጀሱር ልብ ላይ ያለው ቁስል መቼም አይሽርም እኔን ሁሌም ስለሚያየኝ ይደማል ወንድሜ አቤት የተለመደ አይነት ደብዳቤ አይደለም ማለቴ ለውሳኔ በጣም ገና ነው መቼስ እስካሁን ውሳኔ ላይ ከደረሱ አቃቢ ሕጉ ይነግራል አይደል ጓደኛዬ የሆነ ሰው እየተጫወተብኝ ነው ወይም ደግሞ የሆነቴ ሰው ሊረዳኝ ይፈልጋል ማለት ነው ስለዚህ ጀሱር ካሪዛ ነው እንደዛ ይመስለኛል እንዴት አደርሽ እንዴት አደርሽ አንድ ነገር ልጠይቃችሁማ ጨጓራዬን እያመመኝ ነው ትናንትና ማታ ምንድነው የበላነው የበላኸው ነገር አይደለም የጠጣኸው መጠጥ ነው ሲሚቻይዳ አንቺ ግን ባገኘሽው አጋጣሚ እኔ መናገር ይሰልችሽም አይደል አንድም አጋጣሚ አታልፊም አይደል ላቶ ታሲንም ራሱ ጧት ላይ መድኃኒት ሰጥቼው ነበር እውነት ነው የኔም ጨጓራ ልክ አይደለም ልክ እንደ ልብስ ማጠቢያ ማሽን የሚገለበጠው ላንተም መድኃኒት ልስጥህ ቆይ ሩዝ በተቀቀለ አሳ ነው አይደል የበላነው ምናልባት አሶ ይሆናል ውዴ ሁላችንም በልተነዋል እሱ ቢሆን ኖሮ እኔ የምታመም ነበርኩ ኧረ በፈጠረሽ ቼሪ መድኃኒት መውሰድ አትችይም አንቺ እኮ አዎ ፈጣሪ አያድርሰው አግሪ ውስጥ ያለ አንድ ወንጀል ተፈጽሟል እየተባለ ነው እውነትሽን ነው እኔ እዚህ ሰውዬ ነገር ምንም አልገባኝም ይሄ ሰውዬ ማጅዳን ሆነ እንዴ ሁሌ ከሀገር ወደ ሀገር እንደዞረ ነው እውነት
እውነት ለመናገር ይሄንን ነገር አሁን በጣም ተላመድ ነው ተመልከቱ እንደ መጀመሪያው ቀን አልተዘገበለትም ሪዛም ራሱ የተለመደ ክስተት መሆን ጀምሯል ላንቺ ሊሆን ይችላል ቻይዲ ለኔ ግን መቼም አይሆንም ትክክል ነሽ አዎ ይቅርታ አድርጊልኝ ምንሽ ቻይዲ አይ ዝም ብዬ ነው እንዲሁ እንቅስቃሴ ሲያደርግ ተሰምቶኝ ነው ቻይዲ በፈጠረሽ ፍቀጅልኝ ሆድሽ ይልንካው ኮርሃን አይሆንም አይ አትነካኝም መቼም ቢሆን አትነካኝም ይሄ የኔ ውሳኔ ነው እሺ አክብርልኝ አንቺን አይደለም መንካት የምፈልገው ልጄን መንካት የምፈልገው ይሄው በድጋሜ ጀመርክ በዚህ በጧቱ እንግዲህ ትጀምረኝ ነው ኮርሃን በጣም ባለጌ ነሽ ቻይዲ የሆነት በጣም ነው ማዝንብሽ ያቺ ሁሊያ የምትባል ሴት የከተማው ከንቲባ ይመስል ከቦታ ቦታ እንደፈለገች ትንቀሳቀሳለች እኔ ግን እስካሁን ቅጣት ያላለቀም ለዛውም ባላጠፋው ጥፋት በቃኝ ካሁን በኋላ ቻይዲ እኔ በመሐከላችሁ ጣልቃ ለመግባት አልፈልግም ግን ትንሽ ራህራሄ ብታረቂለት ጥሩ ነው ምንም ቢሆን የልጁ አባት ነው አዳሌት እባክሽን አንቺ ማትጀምሪኝ ሁላችሁም ልትረሱ ትችላላችሁ ግን እኔ አረሳውም ምንም ቢፈጠር አረሳውም እሺ ቀደም ምን ስትይኝ ነበር ራስሽን አረጋጊ ስትይኛል ነበር ታዲያ እንዴት ብዬ ላረጋጋው እሺ ጥሩ አንቺ እንዳልሽ ይህን ጥሪ ስጠባበቅ ነበር ቢያንስ አሁን አንቺ ነሽ ያሰብሽኝ እውነት ለመናገር ከአንዱ ችሎት ወደ አንዱ ስራወጥ ነበር በጣም በስራ ተወጥሬያለሁ እና ልደውልልህ አልቻልኩም ይቅርታ አድርግልኝ ዛሬን ትግስተኛ ልሆን እችላለሁ ነገን ግን በጭራሽ ሳላሽ ማደር አልችልም ስለዚህ የሳምንቱ መጨረሻ ላይ እንገናኝ ለዛ ነው ደወልኩልህ በአሁኑ እኔ ነኝ የምጋብዝህ ማታ ቀጠሮ አለ እንዴ አላውቅም ማታ ላይ የሚኖረኝ አይመስለኝም መጀመሪያ አራት እንበላለን ከዛ ነገ ምንም ስራ ከሌለብህ የሆኑ ምርጥ የሚባሉ ዘፋኝ ቡድኖች አሉ ግን ረፈድ አድርገው ነው የሚጀምሩት ነገ ምንም ስራ የሚኖረኝ አይመስለኝም እሺ በቃ ቦታ ሲይዛለሁ አሁን ስራ ላይ ነኝ ከስራ ስወጣ ደውልልሃለሁ ወደ 1 ሰዓት ላይ መጥቼ ወስድሻለሁ እሺ አሁን ወደ ችሎት ልገባ ነው ስልኩን ዝጋውና በኋላ ደውላለሁ እሺ ወዴ በኋላ እንገናኛለን ትክክለኛ ደብዳቤውን በደንብ አረጋግጠን ራሳችን ለአቃቢ ጉሰተናል እና ደግሞ በጥንቃቄ እንካ ነው ምናልባት የጣት አሻራ ካለበት ጥንቃቄ አድርገናል ጥሩ ነው ያደረጋችሁት በነገራችን ላይ የሚጠጣ ነገር ትፈልጋለህ አይ ይቅርብኝ አመሰግናለሁ ይሄ ሰውዬ በማንኛውም መንገድ ነው ማግኘት ይፈልጋል ከኢስታንቡል ደብዳቤ ተልኮ ነበር ማለት የሰውዬው ችግሩ ወደ ሆነ ቦታ ሄዶ ማምለጥ አይደለም የዛም ምሽት የተፈጠረው ነገር የሰውዬ ይነግረናል እንደማስበው ከሆነ ሊረዳኝ ይፈልጋል እርምጃውን መውሰድ አለበት ይህ ሰውዬ ነው አባትህን የገደለው ብዬ ተናግሬ ሰውዬውን እገላገለዋለሁ አዎ ጌታዬ ከሪዛ ሌላ ደብዳቤ ተልኮለታል የምን ደብዳቤ ነው ደሞ ቶ ከነ ደብዳቤው ጋር ነው የሚግባ
እውነት ለመናገር እያስመለሰኝ ነው። ጨጓራዬን ታምሜያለሁ። ማለት በሆነ ምግብ ተመርዣለሁ። አዎ የሚገርመው ቤት ውስጥ ያሉ ሰዎችን በሙሉ ታሟል። አዎ ሁሉም ሰው ተመርዟል። ጤነኛ የለም። ቻይዴ ቆይ አንዴ ቻይዴ ምን ሆነሻል? ዞር በይልኝ። ከአንቺ ጋር ንግግር የለኝም። ሚርባን ለጄሱር ሄደሽ ስለኔ ነገርሽው አይደል? አንቺ ወረኛ። ቻይዴ እንደ ሕፃን ያድርግሽ። ደብዳቤ ሲጀመር የጄሱር ነው። እባክሽ ደህና አይደለሽ? አይ ደህና ነኝ። አይ በፍጥነት ስለምራምድ ነው። ለዛ ነው በቃ። በጣም ታተኩሻለሽ እኮ ልጄ። ቆይ እንዳትደውይ። እኔ ራሴ ለዶክተር እደውልለታለሁ። ኮርሃን መስማት የለበትም። ቻይዴ ተይ፣ የተመረዘ ምግብ በልተሽ እንዳይሆን፣ ሕፃኑ ላይ አንድ ነገር እንዳይፈጠር። አይ አሁን ታክሲ ጥሪልኝ። ኮርሃን ይደነግጥና እኔ ነው የሚረብሸኝ። ለሱ እንዳትነግሪው ባክሽ። በፈጠረሽ አምላክ። እዚህ ጋር ጠብቂ። መኪናዬ መንገድ ላይ ነው ያቆምኩት። ተመልሼ እመጣለሁኝ። ጠብቂ። እሺ። የፈጣሪ ያለ ሰላም ቻይዴ። የህፃናት ልብስ መሸጫ ሱቅ ነው ያለሁት እና ግሩም የሆኑ ነገሮችን አይቻለሁ። እሱ ማየት አለብሽ። እርጅኝ፣ ልሞት ነው። ምን ነው? አሞኛል። ወይዘሮ ሚርባን ወደ ሆስፒታል ትወስደኛለች እና በእርግጠኝነት ለኮርሃን ትነግረዋለች። የሆነ ነገር ሆስፒታል ልወስዳት ነው። ኮርሃን የሴጣን ጆሮ ይደፈን። አንድ ነገር ብትሆን ግን እኔ ኃላፊነቱን አልወስድም። እኔም ራሴ ወደ ሆስፒታል እየሄድኩ ነው። እኔም በጣም ታምሜያለሁ። በቃ ለዶክተሩ ነግረውና ምርመራ እንዲያደርግላት ተዘጋጅቶ እንዲጠብቃት አደርጋለሁ። ኢስታንቡል ያለው ዶክተሯ ጋር ነው መሄድ የምትፈልገው? እሺ በቃ እኔም ወደ ሆስፒታል እየሄድኩ ነው። መጣሁ። እሺ መጣሁ። አሳልፈው አብዛኞቹ ጥቆሞች ወደ ተሳሳተ መንገድ እያመሩ እንደሆነ ተናግሬያለሁ። የታክሲ ሾፌር ነኝ። ያ ሰውዬ ዛሬ ፒር ውስጥ ከባስ ወርዶ መኪና ውስጥ ገብቶ ነበር። አሳልፈው። ሄሎ ፖሊስ፣ ከአታሊያ ነው የምደውለው። ያ ከእስር ቤት ያመለጠው ሰውዬ ዛሬ የኛ ምግብ ቤት መጥቶ ነበር። ይህ ምንድን ነው? የዝሚል ሳሳሊ ውስጥ አይተነዋል። በእውነቱ ራሱ ነው። ምን እልሃለሁ። ሄሎ፣ ያመለጠውን ሰውዬ ኢስታንቡል ኢትለር ውስጥ ቤዝለሪ አካባቢ አይቼው ነበር። አሳልፈው። ሄሎ ሶዋን፣ አሁን የዮጋ ትምህርት ላይ ነኝ። ምን ነው ደህና አይደለም? ጉዳይ የሌለሽ መስሎኝ ነበር። በቃ በኋላ እናወራለን። ብዙ ይቀርሻል እንዴ? ትንሽ ነው የቀረኝ። ከ15 ደቂቃ በኋላ ጨርሳለሁ። እንደውም በቃ ስጨርስ ራሴ እደውላለሁ። አሁን ወጥቻለሁና ሄሎ፣ ዛሬ በጊዜ እንጨርስ። ከ15 ደቂቃ በኋላ ባለቤቴ ማግኘት አለብኝ። እባክህን ይቅርታ አድርግልኝ። ይቻላል፣ ችግር የለውም። እስከዛው እንቀጥል። እሺ። ሪዛ ና ወደዚህ ና። ጄሱር ና ወደዚህ። ሰውዬ እዚህ ምን ታደርጋለህ? ማን የላከ? ንገረኝ። እንደም ተረጋጋ። የመጽሔት ፎቶ አንቺ ነኝ። ሌባ አይደለሁም። የምን መጽሔት ነው ሰውዬ? የምን ፎቶግራፍ ነው? ንገረኝ። ጄሱር ወንድሜ ተመልከት። አይዞሽ። ይቅርታ ባካችሁን እርዱን። ቻይዴ ኮርሉዳ ግን አምጥቻት ነው። የዶክተርሽ ስሟ ነው የሚባለው። ባካችሁ አቶ ቬዳት። ቻይዴ ታሳፍሪያለሽ ሚርባን። ኃላፊነቱን መውሰድ አልችልም። ቻይዴ እባክሽ ተረጅኝ። ለዶክተርሽ ደውዬለታለሁ እና አሁን እየመጣ ነው። አንድ ደቂቃ ስጡኝ። መታጠቢያ ቤት ደርሼ ልምጣ። እሺ፣ ቀስ እያልሽ ሂጂ፣ ቀስ እያልሽ እባክሽ። ኮርሃን አንተ ራስህ ደህና አይደለህም እኮ። አትጠይቂ።
ያለሽው? ገና ከቡለንት ጋር እየመጣ ነው፣ ግን መንገድ ተዘጋግቷል። እኔ አላምንሽም። ወይኔ እባካችሁ። ቻይዴ ምን ላድርግ ታዲያ? መቼ ሲያቱ ታሲን እንጀት ላበራ አልችልም አይደል እንዴ? በመኪና እኮ ነው እየመጣን ያለ ነው። ትቀልጃለሽ እንዴ? አሁን በቅርቡ ሆዴ ላይ የለጠፍኩትን ሐሰተኛ ሲልክ ሊያውቁት ነው። አልትራሳውንድ ሊያነሱኝ እኮ ነው። እሺ ተረጋጊ። በቃ እየመጣ ነው፣ ተረጋጊ። ኡፍ እሺ፣ በፍጥነት ድረሱ ባካችሁ፣ ፍጠኑ። ስማ ቡለንት፣ እባክህ በፍጥነት መድረስ አለብን፣ ወይንም አቅጣጫውን ቀየረ ብትነዳው ይሻላል። ምን ማድረግ አለብኝ? የታክሲ ሹፌር ነኝ? አሳላጭ መንገዶችን የሚያውቅ ይመስልሻል? አይ አምላኬ፣ ምን አለበት ክላክስ ብታደርግ። እባክህ ችሎት ላይ በጊዜ መድረስ አለብኝ። እመቤት፣ እንደምታየው መንገዱ ተጨናንቋል። ምን ላድርግ? ቻይዴ ደህና ነሽ አይደል? ቻይዴ አይ 10 ጊዜ አትጠይቅኛል ሴትዮ፣ በፈጠረሽ ደህና አይደለሁም። ሆዴ ውስጥ ምንም ነገር አልቀረም እኮ እባክሽን። ችግር የለውም አትጨናነቂ። ኮርሃን፣ እኔ አልትራሳውንድ እስከምነሳ ድረስ አንተም ዶክተሩ ጋር ሂድና ታከም። አይ የልጄን ሁኔታ እስከምሰማ ድረስ እዚህ ነው የምሆነው። ልጅህ ወዴትም አይሄድም። እባክህ አንተም ሂድና መድኃኒት ይስጡ። በኋላ አንተም አንድ ነገር ብትሆን ጸጸቱ ብዙ ነው። ቻይዴ በቃች፣ አልሄድም። ቻይዴ እባክሽ፣ አሁን ያንቺ ጉዳይ ነው የሚያስጨንቀው። ወይዘሮ ቻይዴ አሁን ወደ አልትራሳውንድ ማንሻ ክፍል እንሂድ። ዶክተሩ ወደዛ ይመጣል። ነይ። በስተመጨረሻ ድረስን ተመስገን። እኔ ልውረድና ቶሎ ልሂድ፣ ተጠብቀኝ። አብደሃል እንዴ? እያየን ዳንጂ ምን ሆነ ነው? አንቺ ያምሻል እንዴ? ዘራ ያለዛ ቀስ ነገር ወይዘሮ ቻይዴ አንቺ ነሽ? አዎ ልክ ነህ ዶክተር። ምን መሰለህ ግን አሁን አንድ ነገር እንድታደርግልኝ እፈልጋለሁ። በጣም ይቅርታ። እንዴት ብዬ እንደምነግርህ አላውቅም። እንዴት ነህ ዶክተር? ምንም ችግር የለም አይደል? ምርመራ አላካሄድኩም። ምን እየጠበቅ ነው ታዲያ? ልጅ እኮ ተመርዟል። ቶሎ በል እንጂ ምርመራ አድርግላት። ፍጠን እባክህ ፍጠን። ተረጋጋ ወንድም። እባክህ ሸፍነህ ምርመራ እንድታደርግልኝ። ትንሽ እየተረበሽኩ ነው። ሆዴን አታጋልጠው። ያው መቼም ይገባሃል፣ ስሜታዊ ሆኜ ነው። ችግር የለም። ቻይዴ አይዞሽ፣ በቃ አይዞሽ በቃ። አሁን ምርመራ ያደርግልሻል። አይዞሽ። ቆይ ፎቶ አንሾች ደግሞ ከኔ የምንፈልገው ነው። ከአንቺ በታች የሚኖረው ጎረቤትሽ አርቲስት ነው። አሁን ነው ስለሱ ያወቅኩት። በጣም ነው በራሴ ያፈርኩት። ፊልም ተዋናይ፣ ጋዜጠኛ፣ ከዛ የዮጋን ለማማጅም ይገርማል። ደግሞ ይሄ ምን ማለት ነው? ማለት ያው ለብቻሽ ሰው ከምትቀጥሪ ዮጋውን ጂም ውስጥ ከሰው ጋር ብትሰሪ አይቀልም? ቤት ስዋለ ከባቢ አየር መስራት የተሻለ ይመስልሻል? ማለት እኔ ለአንቺ አስቤ ነው። ምን ታስቢያለሽ? ለሌላ ነገር አስቤ ሳይሆን የኔ ሰዓትና የአሰልጣኝ ሰዓት አልገጣጠም ስላለ ነው። ወይስ ቀንታ ነው እንደዚህ ያልከኝ ያለኸው? አልገባኝም። አይ ማለቴ የምን ቅናት ነው የምታወሪው? ያምሻል። በተለይ አሁን በጣም ጥንቁቅና ለሁሉም ነገር ትኩረት መስጠት አለብን። ለዛ ነው ገባሽ አይደል? ሰዋን አታስብ፣ እዚህ በደንብ ደህንነት ይሰማኛል። ምን ያህል ጥበቃ እንዳለማ አሁን አየ ነው። እኔ የምለው በድጋሚ የመጣኸው ከኔ ጋር ለመጨቃጨቅ ነው? አይ ለሳምንት ወይም ለ10 ቀን አላየሁሽም። ለዛ ነው። እሺ
እና ከኔ በላይ ደግሞ የዮጋ ለማማጅሽ ብዙ ጊዜ ስለሚያገኝሽ ተናድጄ ነው። በቃ ይሄው ነው በቃ አታኩርፊ። እና ደግሞ ናፍቀሽኛል። እኔም በጣም ናፍቀኛል። ምንድነው? የምርመራው ውጤት ደርሷል። አይ አንተ አንብብልኝ። የአጥንት ምርመራ ሪፖርት የሐሰን ካራሶኖግሉ መቃብር ከተከፈተ በኋላ በባቲ ምርመራ እየተደረገ ነው። የተጠየቀው ጥይት ወደ ሰውነት ውስጥ ገብቶ ወይም ወጥቶ እንደሆነ ለማረጋገጥና ከሆነም ከምን ያህል ርቀት ሆኖ በጥይት እንደተመታና የሽጉጡ አይነት ምን አይነት እንደሆነና ቆጠራውም ተካሂዶ አልቋል። እነዚህ ነገሮች ሲገመገሙ በጥይት ተመቶ እንደነበር ለማወቅ ተችሏል። በጥይት ተመቶ እንደነበር ለማወቅ ተችሏል። እናም የተወሰኑ አጥንቶቹ ከጥቅም ውጭ ሆነዋል። አባቴ በጥይት መተውታል ማለት ነው። እውነቱን አባቴን ገድለውታል። እውነቱ አሁን እየወጣ ነው ስዋን። ጄሱር ወዴት እየሄድክ ነው? ጄሱር ወይዘሮ መህሪባን ልትወጪልኝ ትችያለሽ እባክሽን? በጣም ይቅርታ። እሺ ውጪ ይሆናለሁኝ፣ ችግር የለውም። አንድ መንገር ያለብኝ ነገር አለ የኔ ውድ። በእውነት በጣም ነው ደስ ያለኝ። ፈጣሪ ይመስገን። ልጄ በጣም ደህና ነው። ሁሉም ነገር ሰላም ነው። እርግጠኛ ለመሆን የደም ምርመራ እናድርግ። እሺ እናደርጋለን። የፈለግከው ምርመራ አድርግ። ልጄ
የኔ ቆንጆ አይዞሽ በጣም ፈርቼ ነበር አይዞሽ የኔ ቆንጆ ሄሎ ቡለንት እናት እዚህ ነች ኮሪደር ጋር እየጠበቀች ነው ስለዚህ ና እናት ትኩረቷን ሳበው እሺ እየመጣው ነው መለባበስ ትችያለሽ አንዴ ድገመው እባክህን ቻይቴ አሁን ልጃችን የትም አይሄድም ደህና ነው አታስቢ ለምን አልቻልኩም ምኑ ነው የማታምኚው ውዴ ይመስገን ደህና ነሽ ፈጣሪ ይመስገን ደህና ነሽ አታስቢ ልጆች በእንደዚህ አይነት ጊዜ ላይ አቅም አላቸው በጣም ደስ ይላል አይደል ኮራን ፊትህ ግርጥት ብሏል እኮ አዎ ደህና አይደለሁም አሁን ወደ ምርመራ ክፍል እንሂድ ባለጎማውን በሩን አምጡት ታካሚውን እንሰድበት አይ ደህና ነው እማዬ ቡለንት እዚህ ደግሞ ምን ትሰራለህ ከቢሮ ሰምቼ ነው የፈጣሪ ያለ አምጡት እላይ ጠብቃችኋለሁ ሁሉንም ምርመራ እናድርግለት ፈጣሪ ማርሽ አንተ መጣል እንዴ አቤት ሷን መልሼ እደውልልሻለሁ እቴ ቆይ አንዴ ቆይ ካባዬ ጋር ነህ እንዴ አይ እኔ ኢስታንቡል ነኝ ያለሁት ቻይዴ ምርመራ ልታደርግ አብሬያት ሂጂ ነው እሺ በቃቸው ምን ነው ቻይዴ ለሷ እንዳትጨነቅ ብዬ አልነገርኳትም ከዚህ ስንወጣ እነግራታለሁኝ እሺ ቻይዴ ከባድ ነገር አይደለም አይ ኮርሃንን ብቻውን አትተውት ባካችሁ ቡላንት አብሮት ነው ያለው እኔ አንቺን ደሞ ራሴ መመለስ እችላለሁ አልኩሽ ወይ ላግዝሽ እሺ አመሰግናለሁ በቃ ቻው እሺ በቃ ከፈለግሽኝ ውጪ ነኝ ጥሪኝ እርጉዝ ነኝ ዘገየውኝ እንዴ ቻይዴ ምን ልናደርግ ነው ጉዳዩን ፈትቼዋለሁ እንዴት ታሪኩ በጣም ብዙ ነው በቃ አልገባኝም የዶክተሩን ጉዳይ ፈታሽው ቻይዴ ውዴ አንቺ እኮ ማለት በጣም አስተዋይና ዘደኛ ሴት ነሽ ግን ደህና ነሽ አዎ ይቅርታ ወደዚያ ቸኩዬ ስላስመጣሁሽ በጣም ነበር ያስደነቀጥሽኝ ብታይ ልጅሽም ራሱ ጭንቀቴ ተሰምቶት ነበር እየሮጥኩ ወደዚህ ስመጣ በጣም እየዘለለ ነበር ለማንኛውም በቃ አንቺ ስለ ልጁም ሆነ ስለኔ አትጨነቂ እሺ አንቺ እዚህ ያለውን ጉዳይ ጨርሽ እሺ ቻይዴ አልጨረሽም እንዴ አይ ደህና ነኝ ጨርሻለሁ ልመጣ ነው በቃ ሂጂ እሺ ግን ትንሽ ለየት ብለሽብኛል ቻይዴ አይንሽ ሞጭሞጫል እኮ ምንድነው በደንብ እስከሚሻልሽ ከዚህ እንዳትወጪ እሺ ቡለንት ላስቸግር አንድ ኪሴ ውስጥ ስልኬን ታወጣልኝ በጣም ይቅርታ ግን ስልክ ልስተ በዚህኛው ኪሱ እንዴት ነህ በጣም አመሰግናለሁ ግሉኮሱ እንደሰጠሽኝ ወዲያውኑ ነው የተሻለኝ ልክ ይሄ እንዳለቀ ሌላ ምን እናደርግልሃለን እሺ ፈጣሪ ማረ እናመሰግናለን አመሰግናለሁ ውዴ ልጁ እንዴት ነው ሁሉም ነገር ሰላም ነው ደህና ነው በስርዓቱ ላናግርሽ አልቻልኩም ነበር ለምንድን ነው አባዬን የፈለግሽው ሷን የአስከሬን ምርመራ ውጤት መጣ የጄሱር አባት በሽጉጥ ነው የተገደለው
አትይኝም። ፉገን እባክሽ እሺ በይ። ቢያንስ እንኳን ሾርባውን ጠጪ በይ። አልፈልግም። ውስጥ የሆነ ነገር ጨምራበታለች። እንደዚህ አይነት ነገር አታድርግምሽ። አይ ከማል አፈን ክፈት። ከማል ራሱ እየጠጣ ግሩም የዶሮ ሾርባ ነው። አይ ደረቅ ብላለች። ፉገን ዶክተሩ ምንድነው ያለሽ? እንደዚህ ከሆንሽ ግሉኮስ ሰጥሻለሁ ብሎሻል። ምን ነው? በጣም ጎበዝ። አንተም ከነሱ ውስጥ አንደኛው ነህ። ለምን ሄዳ ተቃጥርላቸውም? በቃ ካልፈለግሽ ተዋት። ኤሊፍ ከትናንትና ምሽት በኋላ ምንም ነገር አልበላችም። እሺ ጄሱር ሲመጣ ትንሽ ትበያለሽ። አልፈልግም። እኔ በቃ አልፈልግም። ሁላችሁንም በጭራሽ አልፈልግም። በጣም ጥሩ። ይገርማል። ሁሉም ነገር በደቂቃ ውስጥ ግልብጥብጡ ወጣ። ካሁን በኋላ ለጄሱር ነገሮች ከባድ እየሆኑ ነው የሚሄዱት። ይሄ ሰውዬ አሁንም የሚታረም አይደለም። እንደ ጥላ እየሆነብኝ ነው። ጥበቃውን አጠናክሩት። በዚህ ስትሉት በዚያ የሚሄድ ሰው ነው። ስሙ፣ የሆነ ስህተት ቢፈጠር ሁላችሁም ያልቅላችኋል። ስለዚህ በደንብ ተጠንቀቁ። በምንም አይነት ሁኔታ ቢሆን ጄሱር አሌምደሮ እዚህ ድርጅት ውስጥም ሆነ ፋብሪካ ውስጥ እግሩ እንዳይደርስ ልብ በሉ። ያልኩት ገባችሁ? ገብቶናል አለቃ። ወይስ ከኔ ጋር ለብቻ መሆን ያስፈራል? ለምንድን ነው የምፈራው? ለአንተ ይሄን ያህል ቁብ የምሰጥ ይመስላል እንዴ? እንደውም ብትችል በእኔ ምክንያት በዙሪያ ግንብ ብታጥር ደስ ይላል። ግን የዚህ ድርጅት ሸሪክ መሆኔን አትርሳ። ጎበዝ። በል ለሰዎች ደውላቸውና ከዚህ እንዲያስወጡኝ እዘዛቸው። ይሄ የፈሪ ሰው ዘዴ ነው። አድርገው። ትሰማኛለህ? መስመርን ካለፍክ በጣም ጎዳሃለሁ። አባቴ እንዴት እንዳጠመድከው ብቻ ንገረኝ። በላ ስለሱ ንገረኝ። እሱ ጋር ተቀመጥና ንገረኝ። አንተ ልጅ ስማኝ፣ ሳይህ አእምሮን መታየት ሳይኖርብህ አይቀርም። ገባህ አይደለም? የዛን ምሽት እያልክ እሱ ነገር ላይ ብቻ ችክ ብለሃል። እናም ራስህም ወጥመድ ውስጥ እየገባህ ነው። ቆይ አንዴ መልስ አስቀምጠው። የዛኔ ያን ምሽት ስለተፈጠረው ነገር የማትነግረኝ ከሆነ ከዚህ ክፍል ውስጥ ምንም ቢፈጠር በሕይወት አትወጣም። ኮሉዳክ፣ አሁን ዝም ብለህ ተቀመጥ እና ሁሉንም ነገር በእርጋታ ንገረኝ። ተቀመጥ። ምንድን ነው የምነግርህ? ቆይ ምን ልንገርህ? ምንም ነገር አላውቅም አልኩህ እኮ። ጄሱር አሌምድሮ፣ ምንድን ነው የምነግርህ? ምንም ነገር አላውቅም አልኩህ እኮ። ምን አይነት ግትር ሰው ነህ? እዚህ ነው። እኔ ምንም አላውቅም አልኩ። የዛን ምሽት የአዳሪ ቤቱን አስተዳደር ገደልከው። እኔ ማንንም አልገደልኩ። በድጋሚ አስብ። በል መናገር ጀምር። እኔን አታድክመኝ። በል ሪዛ በግድ ወደዛ ወሰደኝ። ወዴት እየሄደ እንደሆነ አላውቅም። አሁን ከሁሉም ነገር ተመርጫለሻለኝ እና ውስጥ ስንገባ
አስተዳደሩ ሀምዛን አየሁት። የሆነ ጥግ ጋር በጉልበቱ ተንበርክኮ ነበር። አጠገቡ ስንደርስ እጅና እግሮቹ እንደታሰሩ አየሁ። ከዛ አይሆንም ነፃነትሽን እሰጥሻለሁ አዳነት። አይሆንም 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 ልቀቀኝ። እንዲለቀኝ ፈለግኩ ግን እሱ አለቀቀኝ። ዝም በይ። አቤት። ሰላም አቶ ሰራሃት፣ ሱሃን ኮርሉዳግ ነኝ። ማለቴ ሱሃን አሌምድሮ። እሺ ወይዘሮ ሱሃን ሰላም ነው? ጄሱር ልክ ያንተ መልእክት እንደደረሰው ከቤት እየተጣደፈ ነው የወጣው እና በዛ ንዴት ወደ አባቴ ጋር ይሄዳል የሚል ግምት አለኝ። እናም አሁን ድርጅት ውስጥ እንዳለ ሰምቻለሁ። እና ጄሱር አሁን ከታሲን ኮርሉዳግ ጋር ነው ያለው? አዎ፣ እባክህ ለመፍጠን ሞክር እና አንተ ብቻ ነህ ጄሱርን ልታሳምነው የምትችለው። እባክህ ምንም አይነት ግጭት እንዳይፈጠር ፍጠን። እሺ እሺ፣ አሁኑን ወደዛ ሄዳለሁ። አድራሻውን በመልእክት ልክልሃለሁ። እሺ እሺ። አዳሌትን ወደ ፖሊስ ጣቢያ ሲያመጧት እኔ ከተማ ነበርኩ። ለምን? እኔ ያልገደልኩትን ብለህ ለማስመስከር ነው? በስርዓቱ የማታዳምጠኝ ከሆነ አላወራም። አባቴን የገደልከው አስተዳደሩ ከመግደል በፊት ነው ወይስ አስተዳደሩን ከገደልከው በኋላ ነው? እኔ ማንንም አልገደልኩኝ። አቶ ታሲን መግባት እንችላለን? ዞር በሉ። ምን እየተካሄደ ነው? እየተጨቃጨቁ ነው። እንዴት ወደ ውስጥ እንደገባ ምንም አልገባንም። ቁልፉ አለኝ፣ ግን አቶ ታሲን ማንም ወደ ውስጥ እንዲገባ አይፈልግም። እመቤት ሽጉጥ ይዟል እንዴ? የማይሆን ነገር አታውራ ጄሱር። ወደ ከተማ ሲሄድም ሆነ ከዛ በኋላ ችግር አልነበረም። የምትፈልገውን ነገር የምታደርግ ሰው ነህ ኮርሉዳግ። እኔ ፊት አታስመስል። ወደ ከተማ ሲሄድም ሆነ ከዛ በኋላ ችግር አልነበረም። የምትፈልገውን ነገር የምታደርግ ሰው ነህ ኮርሉዳግ። እኔ ፊት አታስመስል። እውነቱን በእርጋታ ነገረኝ። በል ጄሱር፣ እባክህ በሩን ክፈተው። በሩን ክፈተው። የዛን ምሽት ለምንድን ነው ወደ ከተማ ሄድከው? በሩን ክፈተው። አንዴ ቃሷን ከአባትሽ ጋር እየተነጋገርን ነው። ለምንድን ነበር ወደ ከተማ ሄድከው? ሆቴል ነበር የሄድኩት አባትህን ለማየት። አባቴን ለማየት? ለምን? እውነት? አዎ፣ ግን እዛ አልነበረም። እንደምታዩ እየተነጋገርን ነው። እኔም መስማት ፈልጋለሁ። በሁለታችሁም ወገን ጉዳዩ መለከተኛል መሰለኝ አይደል? ስለዚህ ስሙ፣ እባካችሁ ቁጭ በሉ። ሄጄ ነበር፣ ምክንያቱም ደብዳቤ ጽፎ ልኮልኝ ነበር። የእርቅ ደብዳቤ ነገር ነው። የእርግማን ደብዳቤ ቢሆንስ? ከዚህ በኋላ ከአንተ ጋር ልታገል አልችልም የሚል ደብዳቤ ቢሆንስ? አይደለም አልኩ። እንደሱ አይደለም። እሱ ያለው ሄጃለሁኝ። ስገምት ከኔ ለመስረቅ እንደማይችል የተረዳ መሰለኝ። አትዋሽ፣ አንተ አስመሳይ ቆሻሻ ሽማግሌ። ጄሱር፣ በስተመጨረሻ ወደ ቀልብ ተመለስክ ማለት ነው? ይህ ሰውዬ ሊገለኝም ቢሆን እንደዚህ ዘግይተህ ነበር የምትመጣው? አንዴ ደውዬ ነበር ግን። ጄሱር እባክህ ተረጋጋ። እባክህ ፍትህ እንደዚህ ልታገኝ አትችልም። ማነሽ አንቺ? ቆይ እኔንም አባትሽንም የምትጠብቂው? በሉ ውጡ፣ አሁኑ ከዚህ ውጡልኝ በቃ።
ስማ ምን እንደሚሰማ ይገባኛል፣ ግን ይሄ ቀላል ጉዳይ አይደለም። እንደዚህ የሚሰማኝ ስሜት መቼም አይገባሽም። በዚህ በኩል ለአባትሽ ወጥመድ አዘጋጅተው ገደሉት፣ በዚህ በኩል ደግሞ በየቀኑ የአባትሽ ገዳይ የሆነውን ሰው አይኑን ታይዋለሽ። በእኔ ቦታ ሆነሽ አስቢ ሱሃን። አባትህን እኔ አልገደልኩትም ጄሱር አሌምድሮ። አቶ ታሲን ደህና ነህ? አቶ ታሲን ኮሎዳግ ለአሁኑ ደህና ነው። እኔ የሆነ ነገር ያደረግኩት መስሏችሁ ከሆነ አትስጉ። አልነካሁትም ብትሉኝም አልነካውም። እሱን አልነካውም መቼም። ታያለህ በቅርቡ እውነቱ ይወጣል። የቀረችዋን ትንሿን ቀሪ ዕድሜን እስር ቤት እንድታሳልፍ ነው የማደርገህ እንጂ በጣቴ እንኳን አልነካም፣ በጭራሽ አልነካም። ቅሬታ ማሰማት ትፈልጋለህ? ሁሌም ቅሬታ እንዳሰማው ነው። ምን አደረግኩኝና ነው ሸሪክ የሆንኩበት ድርጅት ውስጥ አትገባም የሚባለው? እኔ እስከ ዛሬ እሱ ላይ ያለኝን ቅሬታ እያሰማው ነው። ችግር የለውም፣ ዛሬውኑ ለአቃቢ ሕጉ ሄጄ ቅሬታዬን አስገባለሁ። ፖሊስ አይደለም እዚህ መምጣት ያለበት አምቡላንስ ነበር። ያሳዝናል። ይሄ ልጅ ንቅ ነው፣ ለይቶለታል። የአስከሬን ምርመራ ውጤት ደርሷል። አባትሽ የአስከሬን ምርመራ ውጤቱ ድሮ ነው ያወቀው ሱሃን። ለዛም ነው በእኔ ላይ ቅድመ ጥንቃቄ እያደረገ ያለ። አይንሽን ግለጪ፣ አይንሽን ግለጪ ሱሃን። የሞተው በሽጉጥ ተመቶ እንደሆነ በግልጽ ታውቋል። እና እኔን ከዚህ ነገር ጋር ምን አገናኘ? ይህን ከኔ ጋር ምን ያገናኘዋል? እሺ እንደዛ ከሆነ ከአንተ ጋር የማይገናኝ ከሆነ ችግር የለውም ማለት ነው። ትሰምኛለሽ? ይህን ንክ የሆነ ባልሽን ከኔ ያርቂልኝ፣ ካልሆነ እኔም ተመሳሳይ ነገር ነው ማረገው። እባክህ እንደዚህ አታናግረኝ። ታያለሽ፣ እኔም ሰላማችሁን ነው የምነሳችሁ። ግትርና እብድ ፍጥረት ነው። ይሄ የእብዶችና የአእምሮ ንኮች ሐሳብ ብቻ ነው። ኦ ክቡር አቃቤ ሕግ በጣም ዘገየ። ትልቁ ድራማ መለጠ እኮ። ስማ፣ ከዚህ በኋላ ፈጠራህን እየፈጠርክ ምንም አይነት ትረካ ብታርቅ እውነቴን ነው የምልህ ያደረግከውን ሁሉ አወጣዋለሁ። አሁንም አልጨርስም። ለማንኛውም ሌላ ያልገባህ አንድ ነገር አለ። የዛም ምሽት ሌላ የአይን ምስክር አለ። ሪዛም እስከ ዛሬ ድረስ እውነቱን ያላወጣው ለአመታት እንዴት እያስፈራራኸው እንደሆነ አላውቅም። ለዛም ነው እስካሁን ሊናገር ያልቻለው። ለዛም ነው ጠልፎ ሊገለው የፈለጉ አቃቢ ሕግ። መስመር እየዘለልክ ነው አለምድሮ። ትዕግስቴን ባትፈታተነው ጥሩ ነው፣ ይበቃሃል። ታያለህ፣ በቅርቡ እውነቱን አወጣዋለሁ። ኮሉዳክ አውጣዋ። ታዲያ እኔ ምን ግድ አለኝ? የፈለግከውን ነገር አውጣ። ሰውዬው እውነቱን አውጣውና ይህ ጉዳይ እስከ ወዳኛው ድረስ ያብቃል። አሁኑ ግን ይበቃሃል። አቃቤ ሕግ ጓደኛህን አሁኑ ከዚህ ያስወጣው፣ ካለበለዚያ ሌላ ችግር ውስጥ እንገባለን። ስህተት እየሰራ ነው ጄሱር። 보고 싶죠, 여러모로. 나 일 잘하는 남자입니다. 군인입니다. 휴가 중인 군인인데 연결! 내가 덱한테 협조를 왜 해요? 군인인지 양아치인지 알 게 뭐냐고. 네가 우리 신원 좀 확인해줘야겠다. 경찰에 신고하십시오. 탈영병입니다. 지금 신경질 내시는 거예요? 누가요? 죄송합니다.